ሶስት 8 ሰዓቶች አሉ። 8 ሰዓት ስራ ነው፣ 8 ሰዓት መተኛት ነው፣ 8 ሰዓት ምን ነው የምታደርገው? ሶስተኛው 8 ሰዓት ክሪቲካል ነው ለአንተነትህ። መተኛቱ ናቹራል ነው። 8 ሰዓት የደል ቱል ትችላለህ፣ ፈርመህ ገብተህ አብረህ ስትከላወስ ትውላለህ። ዚያዘር 8 አወርስ የአንተ ማደጊያ ወይም መጥፊያ ነው። ማደጊያ ከሆነ የተማርክ ነው፣ ኤክስቴንሽን ኦር ሌላ ነገር እያረክ ነው፣ ኦር ተጨማሪ ስራ እየሰራ ነው። እዚህ ስራው ላል እንደገና ትሰራለህ። ኦኬ ኦር አልባሌ ቦታ ላይ ሆነ ለሚቀጥለው 8 ሰዓት ለነገ ይሆነኛል ብለህ ዛሬ አንተ የምታረጋቸው አልባሌ ነገሮች ልታረግ ትችላለህ። ይሄን ማለት አልፈልግም። ስለዚህ አይዘር ዲስትራክቲቭ የሆነ ነገር ትሰራለህ ለአንተ የማይጠቅምህ፣ ኦር ኮንስትራክቲቭ የሆነ ነገር እየሰራህ ሊሆን ይችላል። ዛት 8 አወርስ በሰዎች መካከል ልዩነት የሚፈጥረው እሱ ነው። ስለዚህ ማንንም ወጣቶች መክረው ዋት አር ዩ ዱይንግ በሌላዋ 8 ሰዓት